የቤኑና መንደር በበሰቃ ሐይቅ ዳርቻ እጅግ ዘመናዊ መኝታ ክፍሎች፣ አዳራሽ፣ ሲኒማ ቤት፣ የመዝናኛ ስፍራዎች፣ ስፓ እንዲሁም የፍራፍሬ ልማትና የሌማት ትሩፋትን አካቶ ተመርቋል። ይህ የኢትዮጵያ የከፍታ ውጤት ማሳያ ፕሮጀክት ባህላዊ የኪነ ህንፃ ጥበብን ከዘመናዊ ግንባታ ጋር አቀናጅቶ የያዘ ሲሆን ለአካባቢው ተጨማሪ የቱሪዝም አቅም የፈጠረ ውብ መዳረሻም ሆኗል። በስፍራው ጉብኝት ያደረጉት በኢትዮጵያ የእንግሊዝ አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች እንደሚሉት በፕሮጀክቱ ውስጥ የጠቅላይ ሚኒስትር አብይን ህልምና ለሀገራቸው ማደግ ያላቸውን ሀሳብ አይቼበታለሁ ብለዋል። It's very generous of the Prime Minister with the First Lady to invite ambassadors to come and view these resorts. It gives ጠቅላይ ሚኒስትር አብይና ቀዳማዊት እመቤት ስለ ግብዣቸው እናመሰግናለን። ለሀገራቸው ኢትዮጵያ ያላቸውን ታላቅ ህልም አይቼበታለሁ። ይህን ሀገር ለማሳደግ ያላቸውን ሀሳብም ተመልክቻለሁ። እዚህ ተገኝቼ ህልማቸው እውን ሲሆን ተመልክቻለሁ። እጅግ